እንግዲህ እንደሚታወቀው ሃርት አታክ ኢትዮጵያ እዚህ ሀገር ሲመጣ ይሄ አራተኛው ጊዜ ነው። ይሄኛውን ዙር ለየት የሚያደርገው የህፃናትንም የልብ ቀዶ ጥገና ነው የምንሰራው። ይሄ አሁን የተፈራረምነው ስምምነት አንድ ነገር ትልቅ ነገር የሚያደርግልን ነገር ምንድነው? አንድ ቦታ ተሰባስበን ካፓሲቲ ቢልድ የሀገራችንን ሐኪሞች እያሰለጠንን በሀገር ውስጥ ብቻ ሳይሆን በውጭ ደግሞ እየላክን የራሳችንን ችግር በራሳችን ለመቅረፍ ልጆች በልመና እየተሰቃዩ በልመና የሚሆን ነገር የለም። ሰው ይሰላቻል እንደዛ ሲሆንና ምናረጋው እንግዲህ በሚሽን ብቻ በመምጣት ሳይሆን እዚሁ ሆነን ይሄንን እያጠናከርን ፕሮግራም ሲስተም ዲቨሎፕ እያደረግን ለመሄድ ነው ስምምነታችን። እንግዲህ አሁን ይሄ የመጀመሪያ ስምምነት ነው። እናድጋለን፣ ከተባበርን ብዙ ነገር እንሰራለን ብለን ስላመንን ነው ይሄን ከዚህ ስምምነት ውስጥ የገባነውና እግዚአብሔር ከረዳን ብዙ ልጆች ጋር እንደርሳለን፣ አዋቂዎችንም እናከማለን። ማንንም ወደ ኋላ መተው አንፈልግም ነው ማለት የምፈልገው።